ጤና ይስጥልን የኢትዮ ፕሮ ኤጁኬሽን ቤተሰቦች እንደምን ቆይታችኋል? የኢትዮ ፕሮ ኤጁኬሽን ፋም ዛሬም እንደተለመደው ምርጦቹን ጥያቄዎቹን ይዞላችሁ መጥቷል ማለት ነው። የዛሬዎቹ ቶፕ 10 የሚድ ኤግዛም ጥያቄዎች ከፍሬሽማን ኮርስ አንተርፕረነርሺፕ ሶስተኛ ቻፕተር ማለትም ቻፕተር 3 የወጡ ጥያቄዎች ናቸው ማለት ነው። እነዚህ ቶፕ 10 ሚድ ኤግዛሞች እንግዲህ ከተለያዩ ካምፓሶች የወጡ ጥያቄዎች ናቸው። ማለትም እጅግ በጣም በተደጋጋሚ የሚጠየቁ ጥያቄዎች ናቸው። ስለዚህ እነዚህን ጥያቄዎች በደንብ አድርጋችሁ ከሰራችሁ እዚህ ቻፕተር ላይ ውጤታማ ትሆናላችሁ ማለት ነው። እንዲሁም ሙሉ ቻፕተሩን ከቨር ለማድረግ ማለትም ሰመራይዝ ለማድረግ እነዚህን ጥያቄዎች በደንብ አድርጋችሁ ከሰራችሁ ሙሉ ቻፕተሩን ያካተቱ ስለሆኑ በደንብ ትጠቀሙበታላችሁ ማለት ነው። ስለዚህ እነዚህን ጥያቄዎች በደንብ አድርጋችሁ መስራት ይጠበቅባችኋል ማለት ነው። ምናልባትም እዚህ ጋር ስትሰሩ የሰራችሁት ፋውል ካለ ማለትም ኤክስ የገባባችሁ ጥያቄ ወይ ምናምን ሲኖር ተመልሳችሁ ሞጁላችሁን ማየት እንዳትዘነጉ ማለት ነው። ወደ ጥያቄዎቹ ከማለፋችን በፊት የኢትዮ ፕሮ ኤጁኬሽን ፋም አባል ካልሆናችሁ ሳብስክራይብ በማድረግ የኢትዮ ፕሮ ኤጁኬሽን ፋም አባል መሆን ትችላላችሁ። እንዲሁም ደግሞ የኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አለው። በዛ ቦት ላይ የፈለጋችሁትን የሚድ ኤግዛም የፋይናል ኤግዛም ጥያቄዎችን ማለትም የተለያዩ ካምፓስ ጥያቄዎች አሉ ታገኛላችሁ ማለት ነው ቦታችን ላይ። እንዲሁም ደግሞ የተለያዩ ፒፒቲዎችን ማለትም ሾርት ኖቶችንም ታገኙበታላችሁ። የየትኛውም ካምፓስ ሚድ ኤግዛም ፋይናል ኤግዛም ሾርት ኖቶች በሙሉ ነው ያሉት እዛ ላይ ማለት ነው ቦቱ ላይ። ሌላው ደግሞ የሲኒየር ኮርሶችንም በቅርቡ አፕላይ እናደርግበታለን ቦታችን ላይ ማለት ነው። ስለዚህ ቦቱን በደንብ ተጠቀሙበት። ሌላው እጅግ በጣም ዋነኛው ደግሞ ቦታችን ላይ ፕራይቬት የቴሌግራም ቻናል አለ። የኛ ቻናል ነው። እዛ ቻናል ላይ ደግሞ የሚገራርሙ ፕሮግራሞች ይኖሩናል በተለይም ለካምፓስ ተማሪዎች የሚሆኑ ማለት ነው። እዛም ገብታችሁ መቀላቀል ትችላላችሁ። ጥያቄ አስተያየት ካላችሁም እዛው ቦታችን ላይ ፉሊ አክሰሲብል የሆነ ቦት ነው። ስለዚህ እዛ ላይ አስተያየት መስጠት ትችላላችሁ ማለት ነው። ጥያቄም ከዚህ ግር ያላችሁም ካለ እዛ ላይ መጠየቅ ትችላላችሁ ማለት ነው። ከኮሜንት ሴክሽን ባሻገር ማለት ነው እዚህ ላይ ማለት ነው። ሶ በዚህው ወደ ጥያቄዎቹ እናልፋለን ማለት ነው። ወደ መጀመሪያው ጥያቄ ስንመጣ ዋት ኢዝ ዘ ፕራይመሪ ኮዝ ኦፍ ስሞል ቢዝነስ ፌሉር አኮርዲንግ ቱ ዘ ቻፕተር ነው የሚለው እዚህ ቻፕተር ላይ ማለት ነው። ኤ ናቹራል ዲዛስተርስ፣ ቢ ኢንአዶኬት ማኔጅመንት ስኪልስ፣ ሲ ሃይ ኢምፕሎይ ተርን ኦቨር፣ ዲ ገቨርንመንት ሬጉሌሽንስ ይላል የመጀመሪያው ጥያቄ ማለት ነው። ወደ ሁለተኛው ጥያቄ እንገባለን። ሁለተኛው ጥያቄ የሚሆነው which of the following is not a role of MSE in developing countries ነው የሚለው። ኤ ኢኩቴብል ዌልዝ ዲስትሪቢዩሽን፣ ቢ ዶሚኔቲንግ ኢንተርናሽናል ትሬድ፣ ሲ ኢምፕሎይመንት ጀነሬሽን፣ ዲ ባላንስድ ሪጂናል ዴቨሎፕመንት ይላል የሁለተኛው ጥያቄ ማለት ነው። ስለዚህ እነዚህን ጥያቄዎች አይታችሁ ሰርታችሁ ከጨረሳችሁ መልሶቻቸውን ቼክ ማድረግ ከፈለጋችሁ እዚሁ ዲስክሪፕሽን ቦክስ ላይ አሲስታንሳችን ያስቀምጥላችኋል ማለት ነው። መልሶቻቸውን እዛ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ወይም ደግሞ የኢትዮ ፕሮ ኤጁኬሽን የቴሌግራም ቦት ላይም መጠየቅ ትችላላችሁ። እንለቅላችኋለን ወይም እንልክላችኋለን ማለት ነው። ወደ ሶስተኛው ጥያቄ እንሸጋገራለን። ሶስተኛው ጥያቄ የሚሆነው ኢን ኢትዮጵያ ኤ ማኑፋክቸሪንግ ማይክሮ ኢንተርፕራይዝ ኢዝ ዲፋይንድ ባይ ቶታል አሴትስ less than or equal to 100,000 ብር and less than or equal to 5 employees. B total assets less than or equal to 50,000 ብር and less than or equal to 10 employees. C total assets less than or equal to 1.5 million ብር and less than or equal to 30 employees. D total assets less than or equal to 500,000 ብር and less than or equal to 20 employees
ይላል ማለት ነው የሶስተኛው ጥያቄያችን። ወደ አራተኛው ጥያቄ እንሸጋገራለን ማለት ነው። ኦኬ የአራተኛው ጥያቄ የሚሆነው which factor is critical for a small business success ነው የሚለው የአራተኛው ጥያቄ። ኤ ሃይ ኤምፕሎይ ተርንኦቨር፣ ቢ አድቮኬት ክሬዲት አሲስታንስ፣ ሲ ሚኒማል ከስተመር ኢንተራክሽን፣ ዲ ሊሚትድ ማርኬት ሪሰርች ይላል የአራተኛው ጥያቄ ማለት ነው። እስካሁን አራት ጥያቄዎችን አይተናል። ምናልባትም የነዚህን አራት ጥያቄዎች መልስ ቼክ ማድረግ ከፈለጋችሁ እዚህው ዩቲዩብ ቻናላችን ላይ እዛው ቪዲዮ ላይ ዲስክሪፕሽን ቦክስ ላይ አስቀምጠንላችኋል፣ ቼክ ማድረግ ትችላላችሁ። ምናልባት ዲስክሪፕሽን ቦክስ ስንል አዲስ ከሆነባችሁ ደግሞ ኢትዮ ፕሮ ኤጁኬሽን ቴሌግራም ቦት ላይ ኢትዮ ፕሮ ኤጁኬሽን ቦት ብላችሁ ሰርች አድርጋችሁ ቴሌግራም ላይ ታገኙናላችሁ። እዛ ላይ ለጥያቄና አስተያየት የሚል ኦፕሽን አለ። እዛ ላይ መልሶቻቸውን መጠየቅ ትችላላችሁ። አውቶማቲካሊ እንልክላችኋለን ማለት ነው። ስለዚህ ወደ አምስተኛው ጥያቄ ከመግባታችን በፊት እስካሁን ካሉት ጥያቄዎች ማለትም ከአራቱ ምን ያህል ሰራችሁ? ራሳችሁን በደንብ ገምግሙ። ላግ ያደረጋችሁበት ጥያቄ ካለ ከዚህ ውስጥ ደግሞ ተመልሳችሁ በደንብ ማየት እንዳትዘነጉ ማለት ነው። ምክንያቱም እነዚህ ጥያቄዎች በተደጋጋሚ ብዙ አመት የመጡ ጥያቄዎች ስለሆኑ በደንብ ለመስራት ሞክሩ ማለት ነው። ወደ አምስተኛው ጥያቄ ሲሸጋገር የአምስተኛው ጥያቄ የሚሆነው how does business termination differ from business failure ነው የሚለው የአምስተኛው ጥያቄ። termination involves bankruptcy, failure does not. B termination occurs for any reason, failure involves financial loss. C failure is voluntary, termination is forced. D there is no difference between the two ይላል ማለት ነው የአምስተኛው ጥያቄያችን። ስለዚህ ከነዚህ ከአምስት ጥያቄዎች ምን ያህል አገኛችሁ? እስካሁን ካየናቸው ቶፕ 10 ጥያቄዎች 50%ን አየን ወይም አምስት ጥያቄዎችን አይተናል። ከአምስቱ ምን ያህል ሰራችሁ? ምን ያህል ተሳሳችኋል? ራሳችሁን በደንብ ገምግሙ። ምናልባትም የጥያቄዎቹን መልስ ከፈለጋችሁ ዲስክሪፕሽን ቦክስ ላይ አስቀምጠንላችኋል፣ ቼክ ማድረግ ትችላላችሁ ማለት ነው። እነዚህን ጥያቄዎች በደንብ አድርጋችሁ ከሰራችሁ ውጤታማ ነው የምትሆኑት ሚድ ላይ። ስለዚህ በደንብ አድርጋችሁ መስራት እንዳትዘነጉ ማለት ነው። ወደ ስድስተኛው ጥያቄ እንሸጋገራለን ማለት ነው። የስድስተኛው ጥያቄ የሚሆነው which of the following is an internal factor in SWOT analysis ይላል ማለት ነው። ኤ ኢመርጂንግ ማርኬት ትሬንድስ፣ ቢ ኒው ገቨርንመንት ፖሊሲስ፣ ሲ ስትሮንግ ብራንድ ሬፑቴሽን፣ ዲ ኢኮኖሚክ ሪሰሽን። ወደ ሰባተኛው ጥያቄ እንሸጋገራለን ማለት ነው። ወደ ሰባተኛው ጥያቄ ከመሸጋገራችን በፊት ግን የኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናልን አሁንም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮዎቻችን ለተለያዩ ለካምፓስ ተማሪዎች እንዲደርሱን እኛንም ሰፖርት እንድታደርጉን ላይክ ማድረግ እንዳትዘነጉ ማለት ነው። ሌላው ደግሞ ኢትዮ ፕሮ ኤጁኬሽን የቴሌግራም ቦታ አለው። እዛ ላይ የሚገራርሙ ኤግዛሞችን ታገኛላችሁ። እንዲሁም ደግሞ ፒፒቲዎችን ሾርት ኖቶችንም ስለምታገኙ እዛ ቦታ ላይም በደንብ ተጠቀሙበት። ቦታችን ላይ ፕራይቬት የቴሌግራም ቻናል አለ፣ ቪአይፒ ቻናል ማለት ነው። ስለዚህ እሱ ቻናል ላይም የሚገራርሙ ፕሮግራሞች ይኖራሉ። በተለይም ለእናንተ ለካምፓስ ተማሪዎች የሚሆኑ ማለት ነው ምርጥ ፕሮግራሞች፣ እናንተን የሚመጥኑ ፕሮግራሞች ማለት ነው። ስለዚህ እሱንም ቻናል ጆይን ከማድረግ እንዳትቆጠቡ። ወደ ሰባተኛው ጥያቄ እናመራለን ማለት ነው። የሰባተኛው ጥያቄ የሚሆነው which sector is not listed as a priority for Ethiopian MSE ነው የሚለው። ኤ አርባን አግሪካልቸር፣ ቢ ማይኒንግ፣ ሲ ኮንስትራክሽን፣ ዲ ቱሪዝም ሰርቪስስ ይላል ማለት ነው የሰባተኛው ጥያቄያችን። ወደ ስምንተኛው ጥያቄ ተሸጋግረናል።
ኦልሞስት ካሉት ጥያቄዎች 80% የሚሆኑትን ልናገባድድ ነው ማለት ነው። እስካሁን ምን ያህል ሰርታችኋል? እራሳችሁን ጠይቁ። ምናልባትም ጥያቄዎቹን ቼክ ማድረግ ከፈለጋችሁ ደግሞ ዲስክሪፕሽን ቦክስ ላይ ቼክ ማድረግ ትችላላችሁ ማለት ነው። የስምንተኛው ጥያቄ a symbiotic relationship between large and small businesses is best illustrated by a small businesses outsourcing to large corporations, b large businesses relying on small ones for parts distribution, c small businesses avoiding competition with large firms, ዲ ላርጅ ቢዝነስስ አኳሪንግ ኦል ስሞል ኮምፒቲተርስ ይላል ማለት ነው። የስምንተኛው ጥያቄያችን እስካሁን 8 ጥያቄዎችን አየን። ከስምንቱ ምን ያህል ጥያቄዎችን ሰርታችኋል የሚለውን ለእናንተ እንተውና ጥያቄዎቹን ቼክ ማድረግ ከፈለጋችሁ ዲስክሪፕሽን ቦክስ ላይ ቼክ ማድረግ ትችላላችሁ። አሁንም በድጋሚ እንዲሁም ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነትም ጥያቄዎቹን እዛ ላይ በማቅረብ ወይም ደግሞ መልሶቻቸውን ብላችሁ በመጻፍ መልሳችሁ መልሶቻቸውን ማግኘት ትችላላችሁ ማለት ነው። ወደ 9ኛው ጥያቄ እናመራለን። የዘጠነኛው ጥያቄ የሚሆነው ኦርጋናይዜሽናል ካልቸር ፕራይመርሊ ኢንክሉድስ ኤ ገቨርንመንት ታክስ ፖሊሲስ፣ ቢ ኢምፕሎይ አቲቲዩድስ ኤንድ ኮሚዩኒኬሽን ስታይልስ፣ ሲ ግሎባል ኢኮኖሚክ ትሬንድስ፣ ዲ ኮምፒቲተር ፕራይሲንግ ስትራቴጂስ ይላል ማለት ነው። የዘጠነኛው ጥያቄ ወደ 10ኛውና የመጨረሻው ጥያቄ ማለትም የቶፕ 10 የመጨረሻው ጥያቄ ከዚህ ቀጥሎ ነው የሚሆነው። ማለትም ከዚህ ከ9ኛው ቀጥሎ መቼም 10 ነው የሚኖረው። ስለዚህ ወደ 10ኛው ጥያቄ ከመሸጋገራችን በፊት ከ9ኙ ጥያቄዎች ምን ያህል ጥያቄ ሰራችሁ? የትኛው ጥያቄ ቻሌንጅ አደረጋችሁ? በጣም እስኪ ኮሜንት አድርጉልን። ወደ 10ኛው ጥያቄ እንገባለን ማለት ነው። የ10ኛው ጥያቄ የሚሆነው which is a type of intellectual property ነው የሚለው። ኤ ቢዝነስ ፕላንስ፣ ቢ ከስተመር ዳታቤዝስ፣ ሲ ትሬድ ማርክስ፣ ዲ ኢምፕሎይ ሳላሪስ ይላል ማለት ነው። የ10ኛው ጥያቄ እዚህ ጋር ግን አንድ ነገር የምጠቁማችሁ ኢንተሌክቹዋል ፕሮፐርቲ የሚለው ላይ እጅግ በጣም ብዙ ጥያቄዎችን ነው ያየነው። ነገር ግን አብዛኛው የዚህ አይነት ታይፕ ያለው ነው። ስለዚህ በደንብ አድርጋችሁ ትኩረት አድርጉ። በደረቅ መልክ ማለትም ደረቅ ላይ ሊያመጧቸው ይችላል። እሱ ላይም በደንብ ትኩረት አድርጋችሁ ስሩ ማለት ነው። ሶ የዛሬውን ቶፕ 10 ጥያቄ በዚህው የምንጨርስ ይሆናል። ስለዚህ ከነዚህ 10 ጥያቄዎች የትኞቹ ጥያቄዎች ከብደዋችሁ ነበረ? የትኞቹስ በቀላሉ ሰርታችኋቸዋል የሚለውን እራሳችሁን ገምግሙ በደንብ። ቻሌንጅ ያደረጋችሁን ጥያቄ ደግሞ ተመልሳችሁ በደንብ ማንበብ እንዳትዘነጉ። ምክንያቱም እነዚህ ጥያቄዎች በየአመቱ የማይቀሩ ጥያቄዎች ናቸው ማለት ነው። ቢመጡም ከዚህ የወጣ ሳይሆን ተያያዥነት ያለው ጥያቄ ነው የሚመጣው። ስለዚህ በደንብ አድርጋችሁ እነዚህ ላይ ትኩረት አድርጋችሁ ስሩ ማለት ነው። የዛሬውን ቶፕ 10 ጥያቄ በዚህው እንጨርሳለን ማለት ነው። ለኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል አዲስ ከሆናችሁ አሁንም በድጋሚ ቻናላችንን ሰብስክራይብ ማድረግ እንዳትዘነጉ ማለት ነው። የኢትዮ ፕሮ ኤጁኬሽን እጅግ በጣም የሚገራርሙ ኮርሶችን እያስተማረ ነው። እንዲሁም ደግሞ የፋይናል ኤግዛሞችን የሚድ ኤግዛሞችንም በዚህ ቻናል እየለቀቀ ይገኛል። የተመረጡ ጥያቄዎችን ዋና ዋና የሚባሉ በየአመቱ የማይቀሩ ጥያቄዎችን እያዘጋጀ ነው እያቀረበ ያለው እዚህ ኮርስ ላይ ማለትም ፍሬሽማን አንተርፕረነርሺፕ ላይ ብቻ እስካሁን 2 ቶፕ 10 ጥያቄዎችን ሰርተናል። የቻፕተር 1 እና የቻፕተር 2ን ካላያችሁ ተመልሳችሁ ማየት ትችላላችሁ። ሌሎች ኮርሶችንም በደንብ ሰርተናል። ስለዚህ እዛ ላይ ማየት ትችላላችሁ። ማለትም ቪዲዮ የሚለው ላይ ገብታችሁ ቻናላችን ላይ ታገኟቸዋላችሁ ማለት ነው ሁሉንም። ስለዚህ በደንብ ፕራክቲስ አድርጉባቸው የምንለቅላችሁን ጥያቄዎች ማለት ነው። ቻናሉንም ሰብስክራይብ በማድረግ የሚገራርሙ ጥያቄዎች ሲለቀቁ ለመስራት ዝግጁ ሁኑ። የሲኒየር ኮርስ ጥያቄዎችም
የሚመጡ የሚዘጋጁ ይሆናል እዚህ ቻናል ላይ። ስለዚህ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ ከማድረግ እንዳትቆጠቡ በፍጹም ማለት ነው። የዛሬውን ቪዲዮአችንን በዚያው እንጨርሳለን። ይህንን ቪዲዮ ስታዩ እንግዲህ ለኤግዛም እየተዘጋጃችሁ እንደሆነ እንገምታለን። ስለዚህ መልካም የኤግዛም ዝግጅት እንመኛለን። መልካም ውጤትም እንዲመጣላችሁ ምኞታችን ነው። መልካም ጊዜ ይሁንላችሁ። ሰላም ቆዩልን።